ሁሉም ሰው ህልሙን በሚያሳድድባት በተጨናነቀችው የሙምባይ ጎዳናዎች ላይ በመንገድ ዳር ተቀምጣ ጫማ የምትሸጥ አንዲት ሴት ነበረች። ፊቷ በእድሜ መጨማደድ የተሞላ፣ ልብሷ በአቧራና በላብ የቆሸሸ ነበር። አጠገቧ ባለው ቅርጫት ውስጥ ማንም ሊገዛቸው የማይፈልጋቸው ጥቂት ርካሽ ጫማዎች ነበሩ። ሰዎች በየቀኑ በአጠገቧ ያልፋሉ። አንዳንዶቹ በንቀት ሲመለከቷት፣ ሌሎቹ ደግሞ ያፌዙባታል። ነገር ግን ሰዎች ሁኔታዋን አይተው የሚያዝኑላት ያቺ ሴት የከተማዋ ትልቁ የጫማ ኩባንያ እውነተኛ ባለቤት መሆኗን በሚቀጥለው ቀን የሚገለጠው እውነት መላው ሙምባይን እንደሚያናውጥ ማንም አላወቅም ነበር። የዚችን ምስኪን ሴት ታሪክ መጨረሻ ማወቅ ከፈለጋችሁ ቪዲዮውን እስከ መጨረሻው እንድትመለከቱትና እንዲሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ እንድትጀምሩ ስንል እንጠይቃለን። ረፋድ ላይ የሙምባይ ባቡር ድምጽ፣ የመኪና ጩኸትና በጎዳናዎች ላይ የሚሮጡ ሰዎች ከተማዋን አድምቀዋታል። በዚህ ግርግር መሃል አንዲት አሮጊት ሰማያዊ ሸራ ዘርግታ ሳር ላዴቭ ተቀምጣለች። እድሜዋ 70 ገደማ ቢሆንም በፊቷ ላይ የድካም ስሜት፣ በአይኖቿ ውስጥ ደግሞ እንግዳ ብርሃን ይታያል። በየቀኑ ጥቂት በእጅ የተሰፉ ጫማዎች የያዘችውን ቅርጫት ይዛ ትመጣለች። አንዳንዴ ሁለት ትሸጣለች፣ አንዳንዴ ደግሞ ምንም አትሸጥም። ቢሆንም ያለ ምንም ቅሬታ ቀኑን ሙሉ ትቀመጣለች። በአካባቢው ያሉ ነጋዴዎች አሮጊቷ እናት እያሉ ይጠሯታል። አንዳንዶቹ ሲያዩት ይስቃሉ፣ ሌሎች ደግሞ አይ እናቴ በዚህ ዕድሜ ምን ለማግኘት ነው የምትለፍ ይሏታል። እሷ ግን ፈገግታ ብቻ ትሰጣቸዋለች። ፀሐይ ስትጠልቅ ሳር ላይ የተረፉትን ጫማዎች ሰብስባ ለብዙ ዓመታት ብቻዋን ወደምትኖርበት የድሆች መንደር ትመለሳለች። ቤተሰብ የላት፣ ጓደኛ የላት፣ ትዝታዎችና ያልተጠናቀቁ ታሪኮች ብቻ አሏት። በአንድ ወቅት ሳር ላዴቭ የተከበረ ቤተሰብ ምራት ነበረች። ባለቤቷ ራሜሽ ተራፒ የሙምባይ አነስተኛ የጫማ ድርጅት ባለቤት ነበር። ራሜሽ በነበረው ፍላጎት ያንን ትንሽ ንግድ ወደ ትልቅ ኩባንያ የመቀየር ህልም ነበረው። ሳርላ በእያንዳንዱ እርምጃ ከጎኑ ነበረች። ዲዛይን ትሰራ ነበር፣ ደንበኞችን ታገኝ ነበር። በእያንዳንዱ ትግልም ከባለቤቷ ጋር ቆማለች። ነገር ግን ህይወት መቼ እንደሚገለበጥ ማንም አያውቅም። በአደጋ ምክንያት ራሜሽ ህይወቱ አለፈ። ከዚያም አጋራቸው ሞሂት ካፑር ኩባንያውን ተቆጣጠረ። ሳርላ ምንም አይነት ህጋዊ ሰነድ አልነበራትም። የነበራት የባለቤቷ የድሮ ማስታወሻ ደብተሮችና ያልተሳኩ ህልሞች ብቻ ነበሩ። እሷም ወደ ጎዳና ወጣች። አርኤስ ፉትዌር የተባለው ኩባንያ ስም ወደ ኤምኬ ፉትዌር ተቀየረ። የሳርላም ስም ለዘላለም ተፋቀ። በአንድ ወቅት ዲዛይን የምታወጣላቸው ጫማዎች አሁን እዚያው ጎዳና ላይ ርካሽ አድርጋ ትሸጣቸዋለች። በመንገድ ላይ ተቀምጣ ጫማ የምትሸጠው ሴት በአንድ ወቅት የእነዚያ ጫማዎች ብራንድ መስራች እንደነበረች ሰዎች አያውቁም ነበር። የኤምኬ ፉትዌር ማስታወቂያዎችን ባየች ቁጥር አይኖቿ ውስጥ ቁጭት ይነድ ነበር። ያ ኩባንያ በባለቤቷ ስም ተጀምሮ ዛሬ በሌላ ሰው ስም ያበራ ነበር። ቢሆንም ተስፋ አልቆረጠችም። በየቀኑ ቅርጫቷን ይዛ ትወጣለች። መንገድ ዳር ትቀመጣለች፣ ደንበኞችን ትጠብቃለች። አንዳንዴ የኮሌጅ ተማሪ ሲመጣ ልጄ ይህ በእጅ የተሰራ ነው፣ ጠንካራ ነው በማለት በፈገግታ ትናገራለች። ሰዎች አንዳንዴ በአዘኔታ፣ አንዳንዴ ደግሞ ለፍላጎታቸው ይገዙ ነበር። ያ ቀንም እንደ ማንኛውም ቀን ነበር። ነገር ግን አንድ የተለየ ነገር ሊከሰት ነበር። አንዲት ጥቁር መኪና ከፊቷ ቆመች። እድሜው 30 ገደማ የሆነ ፎርማል ልብስ የለበሰ የላፕቶፕ ቦርሳ የያዘ የደከመ ቢሆንም ጎበዝ የሚመስል ወጣት ከመኪናው ወረደ። ስሙ አዲቲያ ካፑር ነበር። የኤምኬ ፉትዌር አዲሱ ዋና ስራ አስፈጻሚና የሞሂት ካፑር ልጅ ነበር። አዲቲያ ኩባንያውን ለመጎብኘት ወጥቶ ነበር። ነገር ግን መኪናው ትራፊክ ላይ ስትቆም አይኑ መንገድ ዳር ላይ በተቀመጠችው ሴት ላይ አረፈ። ለተወሰነ ጊዜ ተመለከታት። እጅግ በጣም ረጋ ባለ ሁኔታ ጫማ ትሸጥ ነበር። ምንም ደንበኛ የለም፣ እሷና ስራዋ ብቻ። አዲቲያ ለምን እንደሆነ ባያውቅም አይኖቹ በዛች ሴት ላይ ተተከሉ። በመኪናው ውስጥ ሆኖ ይህች ሴት በዚህ እድሜዋ በየቀኑ መንገድ ዳር ላይ ትቀመጥ ይሆን ብሎ አሰበ። ከመኪናው ወርዶ ወደ እሷ ሄደ። ምንም ሳይናገር አንድ ጥንድ ጫማ አንስቶ ገንዘቡን አስቀመጠ። ሳርላ ፈገግ ብላ አምላክ ይባርክህ ልጅ አለችው። አዲቲያ ራሱን ነቅንቆ ሄደ። ነገር ግን በልቡ ውስጥ አንድ እንግዳ ስሜት ቀረ። በዚያች ሌሊት በሙምባይ ከፍተኛ ዝናብ ጣለ። ሰዎች በቤታቸው ነበሩ። ሳርላ ግን በዚያው ሸራ ስር ተንኮራምታ ተቀምጣ ነበር። የጫማ ቅርጫቷ በዝናብ ረሶ ብዙዎች ተበላሽተዋል። ቢሆንም ቅርጫቱን እንደ ትልቅ ሀብት በደረቷ አቅፋው ነበር። ራሜሽ ህልምህ አሁንም ሕያው ነው በማለት በቀስታ ተናገረች። በዝናብ ከታጠበው ፊቷ ላይ የእንባ ዘለላዎች ይፈሱ ነበር።
ዛሬ ጫማ የገዛው ልጅ ሁሉንም ነገር ከቀማት ኩባንያዋ ዋና ስራ አስፈጻሚ መሆኑን አላወቀችም ነበር። በሚቀጥለው ቀን አዲትያ የኩባንያውን ሰነዶች ይመለከት ነበር። አንድ አሮጌ ፋይል አገኘ። አርኤስ ፉትዌር ኦሪጂናል የሽርክና ስምምነት 1991 የሚል ነበር። ፋይሉን ሲከፍተው መስራቾቹ ራሜሽ ትሪፓቲ እና ሳርላ ትሪፓቲ መሆናቸውን አየ። አዲትያ ደነገጠ። ረዳቱን ይህች ሳርላ ትሪፓቲ ማነች ብሎ ጠየቀው። ረዳቱም ጌታዬ፣ እሷ የቀድሞ አጋር ሚስት ነበረች። ከአደጋው በኋላ የኩባንያው ሰነዶች በሙሉ ጠፍተው ነበር አለው። አዲትያ የመንገድ ዳሯ አሮጊት ሴት ምስል አስታወሰ። ይህች እሷ ትሆን? በዚያች ሌሊት አዲትያ እንቅልፍ አጣ። ያች ሴት ሳርላ ትሪፓቲ ከሆነች አባቴ የሰውን መብት ቀምቷል ብሎ አሰበ። በማግስቱ ጠዋት መጀመሪያ ወደዚያ ቦታ ለመሄድ ወሰነ። በማግስቱ ጠዋት ሳርላ ዴቭ ቀድማ ተቀምጣ ነበር። ብዙ ጫማዎቿ በዝናብ ተበላሽተዋል። ያችው ጥቁር መኪና ቆመችና አዲትያ ካፑር ወደሷ መጣ። ያንኑ ሸራና ያንኑ የተጨማደደ ፊት አየ። ሳርላ ፈገግ ብላ ልጄ እንደገና ጫማ ልትገዛ ነው አለችው። አዲትያ አልመለሰም። ዝቅ ብሎ እናት ስምሽ ሳርላ ነው አይደል በማለት ጠየቃት። ደንግጣ አዎ ልጄ ሳርላ ነኝ፣ ግን ስሜን እንዴት አወቅ አለችው። የአዲትያ አይኖች በአረጌው ቅርጫት ውስጥ ወዳለው አንድ ማስታወሻ ደብተር አረፉ። በላዩ ላይ አርኤስ ፉትዌር ዲዛይን በሳርላ ትሪፓቲ የሚል ጽሑፍ ነበረው። አዲትያ ትንፋሹ ተቆረጠ። እናት ራሜሽ ትሪፓቲን ታውቂው ነበር ብሎ ጠየቃት። አይኖቿ በእንባ ተሞሉ። ባለቤቴ ነበር ልጄ። ደሃውም ሰው ጥሩ ጫማ እንዲያገኝ ትልቅ ህልም ነበረው። ከሞቱ በኋላ ግን ሁሉም ነገር ተቀማ አለችው። አዲትያ አሁን ሙሉ በሙሉ ዝም አለ። በፊቱ የቆመችው ሴት እውነተኛዋ መስራች መሆኗን ተረዳ። አዲትያ ወደ ቢሮው ተመለሰ። የአባቱን የድሮ ኢሜሎችና ሂሳቦችን መፈተሽ ጀመረ። እዚያ ማየት የማይፈልገውን ሁሉ አገኘ። የሐሰት ፊርማና ማጭበርበር። የአዲትያ አይኖች በእንባ ተሞሉ። አሁን ትክክለኛው ነገር መደረግ እንዳለበት ወሰነ። በሚቀጥለው ጠዋት አዲትያ እንደገና ወደዚያ ቦታ መጣና እናት ዛሬ አብረሽኝ አንድ ቦታ መሄድ አለብሽ አላት። ሳርላ ሳቀች። ልጄ እኔ ያለኝ ይህች ቅርጫት ብቻ ነው፣ የት እሄዳለሁ በማለት ጠየቀችው። መኪናው በቀጥታ ወደ ኤምኬ ፉትዌር ዋና ቢሮ አመራ። ወደ ውስጥ ሲገቡ የጥበቃ ሰራተኞቹ ሊያስቆሟት ሞከሩ። አዲትያ ግን እሷ የኩባንያው እውነተኛ ባለቤት ናት፣ መንገድ ልቀቁ አለ። መንገድ ላይ ጫማ ትሸጥ የነበረችው ያቺ ሴት ዛሬ በኩባንያው ውስጥ ቆማለች። ወደ አንዱ ጠረጴዛ ጠጋ ብላ ራሜሽ እዚህ ተቀምጦ ነበር ዲዛይን የሚሰራው አለች። አዲትያ በሁሉም ሰው ፊት ያንን አሮጌ ፋይል አውጥቶ ይህ ኩባንያ የኔ አይደለም የእሷ ነው፣ አባቴ ከዚህ ጥቅም ብቻ ነው ያገኘው አለ። አዲትያ ወዲያውኑ የኩባንያውን ስም አርኤስ ፉትዌር ፋውንዴሽን እንደሚሆን፣ ከገቢው 50% የሚሆነው ድሃ ሴቶችን ለመርዳት እንደሚውል አወጀ። ምሽት ላይ ይህ ዜና በማህበራዊ ሚዲያ እንደ ሰደድ እሳት ተሰራጨ። በዜና ጣቢያዎች ሁሉ የሳርላ ትሪፓቲ ስም ተነሳ። ትናንት በአዘኔታ ይመለከቷት የነበሩ ሰዎች ዛሬ ሰላምታ ይሰጧት ጀመር። ሳርላ ዴቭ ሰዎች ልብሴን እንጂ ልቤን አላዩም ነበር። አሁን ግን ምናልባት ሰው በሁኔታው ሳይሆን በሰራው ይታወቃል አለች። አዲትያ ወደ ድሮ ቤቷ ደረሳት። በሚቀጥለው ቀን የሙምባይ አስተዳደር ሸለማት። በመድረክ ላይ ሆና እኔ ዛሬ የሚያችው ትናንት መንገድ ላይ የተቀመጥኩት ሳርላ ነኝ። ልዩነቱ ትናንት ስራ ብቻ ነበረኝ፣ ዛሬ ግን ክብርም አለኝ አለች። ምሽት ላይ ጫማ ትሸጥበት ወደ ነበረው ቦታ ሄደች። አሮጌውን ቅርጫት አንስታ ፈገግ ብላ አሁን ረፊ ድካምሽ አሁን ስም ሆኗል አለች። ይህ ታሪክ ትልቅ ትምህርት ያስተላልፋል። ማንም ሰው በወቅታዊ ሁኔታው አትመዝኑ። እውነተኛ ሀብት በገንዘብ ሳይሆን በታማኝነትና በስራ የሚመጣ ነው። ታማኝ ከሆናችሁ አንድ ቀን መላው ከተማ በፊታችሁ ይንበረከካል። የዛሬው ታሪካችን በዚሁ አለቀ። ቪዲዮ ከተመቻችሁ ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ ሐሳብ አስተያየታችሁን ኮሜንት ላይ እንድታስቀምጡልን ስንል እንጠይቃለን።